ሰላም ውድ ኢትዮጵያኖች በያላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ ሁላችሁንም ሰላም ብያለሁ። ዛሬ ትንሽዬ የሆነች ነገር ማለት እፈልጋለሁ። እሱም ማለት የምፈልገው በየቲክቶኩ በየዩቱብ እንደምንሰማ አንዳንድ ልጆች ስደት ላይ ያሉት ልክ እንደኛው ብር አይበረክትልንም፣ ብር እንዲህ ሆነብን፣ ቤተሰብ እንዲህ አርጎ፣ ቤተሰብ እንዲህ ብሎን፣ ቤተሰብ አጥፍቶ፣ ቤተሰብ በልቶብን፣ እንደዚህ አይነት ነገር ያልደረሰበት ሰው የለም ብዬ አስባለሁኝ። ስደት መጥቶ ያልደረሰበት የለም። ግን ምንድነው ራስሽ ነሽ ለራስሽ መኖር ያለብሽ፣ ራስሽ ነሽ ለራስሽ መቆም ያለብሽ። ለምን ብለሽ ብትኝ አንቺ በአንድ እግርሽ ሳትቆሚ ለሌላኛው መርዳት ማለት አንቺ በሁለት እግርሽ ሳትቆሚ በአንድ እግር ቆመሽ ለሌላ ሰው ምርኩዝ እንደመስጠት ማለት ነው። አንቺ በአንድ እግርሽ ተንጠልጥለሽ ቆመሽ እንደገና ለሌላው ሰው ምርኩዝ እንደመስጠት ማለት ነው። ይሄ ደግሞ ከባድ ነው። ለዛ ሰው አይጠቅምም፣ ለአንቺም አልጠቀምሽም። ስለዚህ ለምሳሌ ደሞዝሽ 1000 ሪያል ከሆነ ቢያንስ ስምንት ታስቀምጫለሽ ለራስሽ፣ ሁለቱን ደግሞ ማድረግ ላለብሽ ነገር ታደርጊያለሽ። በተለይ አብዛኛው ደግሞ በወንድ የተበላ ነው አሁን ላይ በብዛት ያለው። እንዲህ ተከድቼ በቃ ብዙ ነገር ነው የሚታየው የሚሰማው፣ በጣም ብዙ ነገር ነው። ለመስማትም ይዘገንናል አንዳንዶቹ እንደውም አልፎ አልፎ ማለት ነው። እና ያ ሁላ ነገር እንዳይፈጠር የተወሰነው ራስሽንም እየጠቀምሽ መጥቀም ያለብሽንም ሰዎች መርዳት የሌለብሽን ትተሽ መርዳት ያለብሽን ሰዎች እየረዳሽ ለራስሽን እያስቀመጥሽ የተወሰነ ማለት ነው እንጂ በቤተሰብ አስቀምጬ በቤተሰብ እንዲሆን በቤተሰብ ምንም ስንት አመት ሙሉ ተባለ ተወራ ምንም ፋይዳ የለውም። ምንም ስንት አመት ሙሉ ይወራል፣ እየሰማነው ነው። ግን ምንም የተለወጠ ነገር የለም። ራስሽ ነሽ ለራስሽ መኖር ያለብሽ፣ ራስሽን መለወጥ ያለብሽ ሀቢብቴ። በአሁን ጊዜ ራስሽ ለራስሽ ነው እና ቤተሰብ መርዳት ባለባችሁ መጠን መርዳት። ሲቀጥል ደግሞ ዝም ብላችሁ ዛሬ ከእጃችሁ ስላለ እኮ ማያልቅ እየመሰላችሁ ዝም ብላችሁ ብር ማለት ሰይጣን ነው። ከሰው የሚያጣላሽ ብር፣ ከሰው የሚያናክስሽ ብር፣ አበድረሽ በሰላም የማይገባልሽ ብር አለ። አሁን አንዳንድ ሰው ብሩ የገዛ ብሩን አበድሮ በዛውም ሌላ ጦስ የሚያመጣበት ሰው ብዙ ሰው አለ፣ አበድሮ እንኳን ማለት ነው። እና ብር በጣም ከባድ ነው። ከአስቀምጥሽ ይቀመጣል፣ ከመዘዝሽም ይመዘዛል፣ ችግር የለውም። እስከ ጫፍ ድረስ ይመዘዝልሻል። እና እንደዛ ነው። ያው ከሌላው የተሻለ አውቄ ሳይሆን ያው ትንሽ እስቲ አንዳንድ ነገር ልበል በምለው ነው። በነገራችን ላይ ያው እያንዳንዱ ሰው የሚያስበው እያንዳንዱ ሰው የሚያልመው ነገር ነው። ይሄ እርግጠኛ ነኝ። በተለይ እኛ በስደት ላይ ያለን ብዙ ህልም፣ ብዙ ሀሳብ፣ ብዙ እቅዶች አሉን። ግን ያንን ነገር ማሳካት የማንችልበት ብር። ስለዚህ እንደዛ ቢሆን ብዬ እላለሁኝ በእኔ በኩል። ሰላማችሁ ይብዛልኝ። ባይ ባይ።